የብሉይ ኪዳን ካህናቶች በእንስሳ ደም ነው ኃጢአት ሊያስተሰሩ የሚገቡት። ይሄኛው ግን ኃጢአታችንን ነው የሚለው በራሱ ምን ካለ በኋላ ኦኬ አልሰማው ምን ካለ በኋላ ካነጻ በኋላ በግርማው ዙፋን ቀኝ። ምክንያቱም ኃጢአተኛ የለማ ሁሉ ነጽቷል፣ ለሁሉ ዕዳው ተከፍሏል። የኢየሱስ ደም በቂ ነው። ከዚህ በኋላ የሚሰራ ስራ ስለሌለ ናና በቀኜ ተቀመጥ አለው። ቁጭ አለ ስራው ስለተጠናቀቀ። ኦኬ ናና በቀኜ ተቀመጥ አለው። ኢየሱስ ደግሞ የተቀመጠው ነው የሚለን ኃጢአታችንን ሊያስተሰርይ አይደለም የተቀመጠው። ካስተሰረየ በኋላ ከጨረሰ በኋላ ካጠናቀቀ በኋላ ወደ ግርማው ዙፋን ቀኝ ገብቶ ተቀመጠ። አልሰማው ምን አለ? ብዙ ካህናቶች በብሉይ ኪዳን ይቆማሉ አይቀመጡ። ለመጀመሪያ ጊዜ የተቀመጠው ኢየሱስ ይባላል። ሄሎ የአሮጌው ኪዳን ቤተ መቅደስ ወንበር የለውም። የአዲሱ ኪዳን ቤተ መቅደስ ወንበር አለው። የአሮጌው ቤተ መቅደስ ወንበር የሌለው ስራ ስላላለቀ ነው። አዲሱ ኪዳን መቅደስ ውስጥ ግን የከበረ ወንበር አለ፣ የጸጋ ወንበር አለ። ተቀመጠ። ወንጌል ምንድነው? ተቀመጠ። ምን አድርጎ? ጨርሶ። አልሰማው ምን ብሎ? አንዳንድ ሰው ዛሬ መስራት ይፈልጋል። ለምትሰሩ ለእናንተ መስራት ይችላል። ተቀምጧል። ምን ብሎ? የቆመ አይደለም ያለ የተቀመጠ ነው ያለ። የተቀመጠ ነው ማለት ያረፈ። እንኳን አይደለም የሰው ልጅ መልአክ እንኳን አርፏል በኢየሱስ ስራ። አይታችኋል? በብሉይ ኪዳን ሲገለጥ መልአክ ቁጭ ብሎ የምታዩት መልአክ የለም። አንድም መልአክ በብሉይ ኪዳን ተቀምጦ አታገኙም። ሁሉም ሲገለጡ ራሱ በእግዚአብሔር ፊት የሚቆም ገብርኤል። ስራቸው ምንድነው? መቆም። የመቆም ዘመን፣ የመቆም አገልግሎት። ሃሌሉያ! የመቀመጥ አይደለም። ለመጀመሪያ ጊዜ ግን ኢየሱስ ከሙታን ከተነሳ በኋላ ሃላማሻካ አይታችኋል? የብሉይ ኪዳኑ ታቦት በግራና በቀኝ ኪሩቦች አሉ። ኪሩቦቹ የተቀመጡ አይደሉም፣ ክንፋቸውን ዘርግተው የቆሙ ናቸው። የአዲስ ኪዳን ላይ ግን ድንጋዩን ማን ያንከባልልልናል ሲሉ ለካ አንድ አለ ከሙታን የተነሳ። መላእክቶቹ መጥተው ድንጋዩን አንከባለው በግራና በቀኝ መላእክቶች ተቀምጠው እንዴ ምን ብለው ቆመው አይደለም። አየህ ኪዳኑ ተቀይሯል። አልሰማው ምን ብሏል? እንደ አሮጌው ኪዳን ኪሩቤል የቆመ መልአክ አይደለም። የኢየሱስ ትንሣኤ ላይ መቃብሩ ላይ እንኳን አሁን እኮ ስራው አልቋል። እንደውም ፈገግ ብሎ ምን ሆናችሁ ነው? ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እሱ በዚህ የለም፣ ስራውን ጨርሶልናል። በግርማው ዙፋን ቀኝ ተቀምጧል።